እንዲያብር ይባላሉ። ያው ስልጤ ራሱን በራሱ ለማስተዳደር በርካታ ዋጋ ከከፈሉ አባቶች መካከል ናቸው እና ኢንሻአላህ ዛሬ በዛ ውጣ ውረድ የነበረውን ትንሽም እንኳን ሊያካፍሉን ነው ዛሬ ወደኛ መድረክ የመጡት። አክብራችሁን ጥያቄውን ተቀብላችሁ በቃ እሺ ካላችሁ ይመጣለው ለልጆቼ ያለፈውን ነገር አካፍላለሁ ብላችሁ ስለመጣችሁ ከልብ እናመሰግናለን። አላህ ያክብራችሁ፣ እድሜያችሁንም አላህ ረጅም ያድርግላችሁ ኢንሻአላህ። ወደ ተቀጣጣይ ጥያቄያችን ከመግባታችን መጀመሪያ እስቲ ራሳችሁን አስተዋውቁን። የት ነው የተወለዱት? ልጅነትስ ምን ይመስላል? ራሳችሁን አስተዋውቁና ቀጣይ ወደ ጥያቄ እንገባለን። እሺ አሚን ብያለሁኝ ለተደረገው ልጅዋ። ምንድነው እኔ በመጀመሪያ የተወለድኩት በስልጤ ዞን አዘርነት በርበሬ ሙጎ በሚባል ቦታ ነው። ያው ሁላችሁም ምናልባት የምታውቁት ይመስለኛል። ያው እዛ አካባቢ በነበረው ያው ቀድሞ የነበረ የትምህርት ሂደትም ሆነ ሌሎች ስልጣኔ በነበረበት ጊዜ በአካባቢው ያው የአካባቢ ተወላጆች ከተማ የሚኖሩ የነበሩ ተወላጆች ወንድሞቻችን እህቶቻችን በዛ አካባቢ ያለውን ወይም እንደ ሀገር ለትምህርት እድል ባለማግኘቱ በመነሳሳት ሙጎ ትምህርት ቤት በማቋቋም እዛ ትምህርት ጀምሬያለሁ። ትምህርት ያኔ ያው ትምህርትም ለመማር የቤተሰብም ሆነ የአካባቢ የሀገሩም ጭምር የአካባቢው ዙሪያ ወደ ኩፋር የሚወስድ ነው የሚል አይነት አመለካከትም ስለነበረው ቆሞ መሽናት አይነት ነገር አለ ተብሎ እንደዛ አይነት ሁኔታዎች ነበሩና ትምህርቱን ለመማር ተማሪን እንዲያገኝ አብሮ ሃይማኖታዊ ትምህርት ነበረ ጎን ለጎን። ይህንንም ያደረጉት የአካባቢ ተወላጆች በመጀመሪያ ሀጂ ሻሚል ሁልሰቦ ናቸው። ዑመር ሀጅ በሽር፣ ገራድ ሱልጣን፣ ገራድ አማን ኦርዶፎ ጃቤ፣ ሌሎችም የከተማ የነበሩት እድገት ምንጭ የሚባል እድር አቋቁመው በእንደዚህ አይነት ሁኔታ ትምህርት እዛ ቦታ እንዲገኝ የተደረገበትና ተማሪው እንዲማር ለዚሁም ሳልጠቅሰው የማልፈው ነገር ቢኖር ያንን ትምህርት ቤት እነዚህ የጠቀስኳቸው ወንድሞቻችንና አባቶቻችን ዝም ብለው አልነበረም ትምህርቱን ሲሰሩ፣ ብዙ የሆነ መሰናክሎች አጋጥሟቸዋል። ከዛ አንዱ የቦታ ማግኘት ነበረ። ቦታን እንዴት አድርገን እናገኝ የሚል ነበረ። ያንን ቦታ ለማግኘት ብዙ አልተቸገሩም። ምክንያቱም ገራድ አማን ኦርዶፎ ጃቤ የሚባሉ ትልቅ ሰው ነበሩ። የአካባቢ ሽማግሌ፣ አገር የሚያውቃቸው፣ ስልጤ በአጠቃላይ የሚያውቃቸው ሰው ናቸውና ይህንን ቦታ ሲሰጡ ምንድነው የጠየቋቸው እና ሀጂ ሻሚል ሁልሰቦ ትምህርት ማለት ምንድነው ብለው ነው የጠየቋቸው። ትምህርት ማለት ምንድነው? ዋጋው ልጆቻችን ከተማሩ በኋላ ምንድነው የሚያደርጉት ብለው ሲጠይቋቸው ጥያቄውን ራሳቸውን የመለሱት ገራድ አማን ኦርዶፎ ጃቤ አንድ ሰው ነበረ የተማረና ደሞዝ የሚበላ አዛዥ ተሾማ የሚባል በአካባቢ ደረጃ ተጠሪ ነበረ። ሰው ሲታሰር በግብር በተለያየ ሁኔታዎች ያው ጮቆናው ነበረ። በስልጤው ማህበረሰብ የተለያዩ ጮቆናዎች ስለነበሩበት ይሄ ሰውየው ነበረ እንደ አንድ ሁኔታ ሲያማክሩ የነበሩት፣ የታሰረውን ሲያስፈቱ የነበሩት በተለያየ ሁኔታዎች ደራሹ ሰው ነበረና ምናልባት እንደ አዛዥ ተሾማ የምታስተምሯቸው ልጆች ልክ እንደ አዛዥ ተሾመ
እኛ የምንገብረውን ግብር እኛ የምንሰጠውን ግብር እንግዲህ ያኔ ዘቦ የሚባል ነገር አለ በስልጥኛ ማለትም ግብር ካልገበረ ላሙን ፈረሱን በጉን ይወስዱባቸዋል ያ ሁሉ ስቃይ ነበረባቸው ማለት ነው ምናልባት እኛ የምንገብረውን ግብር መልሶ የሚበላ ትውልድ የሚያፈራ ትምህርት ቤት ከሆነ ቦታ ሰጣቸዋለሁ ካልሆነ ግን የሚለውን ሲነግራቸው ልክ እርሶ እንዳሉት ነው ልክ እንደ አዛዥ ተሾመ ደሞዝ በየወሩ የሚከፈለው እናንተ ሆነ እኛ የምንከፍለውን ግብር መልሶ የሚበላ ትውልድ በዚህ አካባቢም ሆነ በአጠቃላይ በስልጤ የሚወጣበት አይነት ሁኔታ መድረክ እናመቻቻለን ብሎ መልሶላቸው አንደኛው የዚሁ የገራድ አማን ኦርዶፎ ጃቤ ልጅ ናቸው ጠያቂው አባታቸውን ነው የሚጠይቁት አንዱ ደግሞ የልጅ ልጅ ናቸው ዑመር ሐጅ በሽር የሚባሉት ሱልጣን ደግሞ የዛው የገራድ ልጅ ናቸው ይህን ጥያቄ ከሐጂ ሻሚል ጋር ሆነው ነው የጠየቁት ቦታው ተሰጣቸው የትምህርት ቦታ ተሰጣቸው ትምህርት ቤት ተሰራ ያው ተማሪ ገባ ተማር እኔ መሰረቴ ከዛ ነው የትምህርት መሰረቴ ማለት ነው እና ከዛ ባሻገር ያው በዛን ጊዜ አሁን ልክ እንደሚደረገው 12ኛ ክፍል ጨረሰ አንድ ሰው ወደ አዲስ አበባ ነው የተለያየ ስራ ትምህርቱን በተለያየ መልኩ መቀጠል ሲያቅተው ወደ ስራ ነው የሚገባው ወደ ተለያዩ የቀን ስራዎች ገብቶ የሚሰራበት አይነት ሁኔታ ነው ያለው ከ8ኛም ክፍል ሆነ ከ6ኛ ክፍል እኛም በዛን ጊዜ ክረምት አዲስ አበባ ይኬድ ነበርና እኔም እንግዲህ ወጉ ይድረሰኝ ብዬ 4ኛን ክፍል አቋርጬ ወደ ከተማ በመምጣት ያቺ ግን ነገር ውስጥ የነበረችና ምን አይነት ትውልድ ነው የሚፈራው ደሞዝ የሚበላ የኛን ግብር ወስቶ የሚያስቀራ ሰውን አምጥቶ የሚበላ ትውልድ ያስፈልጋል የሚለው ያው አገሬው ላይ ይወራ ስለነበረ እዛ ላይ ያቃጨልብኝ ነገር ነበርና አዲስ አበባ በመግባት የተለያዩ ስራዎችን በመስራት አንዴ ሲማር አንዴ ሳቋርጥ በትምህርት ሂደት ላይ ቆየሁኝ ይህን ሲል ያው ጊዜውም ስለማይበቃን በአንድ ጊዜ ሁሉ ነገር እዚህ ጋር መግለጽ ስለማይቻል ነው እና ትምህርቴን አጠናክሬ በመቀጠል የተለያዩ ሰዎች ድጋፍ ያደርጉ ነበር እና ሐጂ ሻሚል ድጋፍ ያደርጉልንም ነበር በዛን ወቅት እና ትምህርታችን እየቀጠልን ባለንበት ጊዜ ነው ይሄ የስልጤ የማንነት ጥያቄ የደርግ አስተዳደር በመውደም ኢህአዴግ በመግባት ማንነታችንን ለማቀንቀን ለመጠየቅ ምን ጠይቅበት ወቅት የደረሰው ማለት ነው ይሄ ጥያቄ ውስጥ ከመግባታችን የስልጤ የማንነት ጥያቄ ስልጤ ድሮ አለ ነው የሚባለው ድሮ አለ ሳቲዞን ትክክል አለ ያው ማንነቱ ግን አልነበረም ወለብነቲ አናረ ውስጡ የደማ ህዝብ ነው ውስጡ የቆሰለ ህዝብ ነው ያው ሁላችንም እንደምንነጋገረው እዚህ ሚዲያም ላይ ሆነ በትግሉም ጊዜ ተከፋፍለው ይሄን ህዝብ አንድ ላይ ከሆነ ስለማይቻል ተከፋፍለን እንግዛው የሚለው ስልታዊ ቡርዣዊ አገዛዝ የነበረበት ህዝብ ነው ግን አይደንቲቲውን የሚያቅ ህዝብ ነው ማንነቱን አሳልፎ አልሰጠም ታግሏል በተለይ መስተዳደር ቢኖርም ቢተዳደርም ቢጮቀንም ቢሰበርም ቢደማም ኖሯል ይሄ ህዝብ ማለት ነው እና መሰግናቸዋለን አባቶቻችን አያቶቻችን ቅድመ ታጋዮቻችን እንደዚህ ሲባል ሲቀዳባቸው የነበረው በተለያየ መልኩ በምስራቁ በምዕራቡ በሰሜን ደቡቡ የተለያዩ ያው ይሄንን ማንነቱን ለመስመር ለማጥፋት የሚደረገውን ጦርነት በመጋፈጥ ይሄው ለኛ አሳልፈው ሰጥተዋል ማለት ነው
እና ደርግ ወደቀ፣ ኢህአዴግ ገባ። የሽግግር መንግስት ከ83 እስከ 87 በነበረው ጊዜ ብሔር ብሔረሰቦች የራሳቸውን ተወካይ በዛ በሽግግር ጊዜ መንግስት ማሳተፍ ይችላሉ የሚለውን በተለያየ ሁኔታ ሰማው ነበር። ማሳተፍ ይችላሉ፣ ተሳተፉ የሚለው ሰማሁኝና ነገሩ በጣም ግራ ነው የገባኝ። ውስጥም ብዙ ዕውቀቱ የለኝም። የትግል ድርጅት አልነበረኝም የሚታገልበት። ይሄ ነገር ውስጤ ማንነቴን አውቀው ነበረ፣ ስልጤነቴን አውቀው ነበረ። ግን የምጠራው በሌላ ነበር፣ ማህበረሰቡ የሚጠራው በሌላ ነበር። ስለዚህ አንድ ቀን በዚሁ በሽግግር ወቅት ዶክተር ፈቃደ ገዳሙ የሽግግር መንግስቱ ምክትል ፕሬዝዳንት ነበሩና አዲስ አበባ መንገድ ትራንስፖርት ነበረ ስብሰባ፣ ትልቅ ስብሰባ። በዛ ስብሰባ ላይ ያው የጉራጌ ማህበረሰብ ተብሎ ነው የተጠራው። እኔም በነበርኩበት ቦታ ከጓደኞቼ ጋር ይሄንን እስቲ ማየት አለብን የሚለውን፣ ምክንያቱም እዛ ከ83 ከ87 ባለው የሽግግር መንግስት ጊዜ የስልጤ ወኪል እዛ ውስጥ አልገባም፣ አልተወከለም፣ ድርጅት አልነበረውም። ከእድርም ተነስቶ እዛ ውስጥ መግባት ያልቻለበት ጊዜ ነበር። እስቲ ይሄን ጉድ እናያለን ብለን ሄድን። እኔ ለመጀመሪያ ጊዜ እዛው ስብሰባ ላይ ስሳተፍ ያው ተነሳ ጉዳዩ፣ ያው መድረክ ላይ ተጀመረ። ስለ ስልጤ ማጥላላት፣ ስልጤ እና ጉራጌ አንድ ላይ የኖሩ ናቸው፣ ክብሪት ይዋዋሳሉ፣ እሳትም ይዋዋሳሉ፣ እንጀራም ሲዋዋሱ ነው፣ እርስ በርስ ተጋብተዋል የሚል ነገር። እንግዲህ የሽግግር መንግስት የተከበሩ ዶክተር ፈቃደ ገዳሙ የክብር እንግዳ ሆነው በቀረቡበት ጊዜ ማለት ነው፣ በሳቸው ፊት ነው። እንዴ ይሄ ነገር በጣም ተሰማኝና እንዴ ይሄ ነገር ምን ለማለት ተፈልጎ ነው? ኢህአዴግ ብሔር ብሔረሰቦች ይላል፣ እዚህ ጋር ደግሞ ብሔረሰብን የሚያዳፍን ነገር፣ ስርዓቱን የሚያጠፋ ነገር፣ ትግሉን የሚያጠፋ ነገር፣ ራሱ ኢህአዴግ የታገለለትን ዓላማ ራሱ የሚበላበትን ራሱ የሚሽርበትን አይነት ነገር ነው ወይ ነው? እድሉን አገኘሁኝና እቺን ሐሳብ አቀረብኩኝ። ኢህአዴግ ሽንቴን ጠጥቼ በርበሬ ምናምን ነገር በልቼ ትግሌን ለብሔር ብሔረሰቦች አሳልፌ ሰጣው የሚለው እዚህ ጋር ደግሞ ተሸራርፎ ነው ወይ የሚለው ዶክተር ፈቃደ ገዳሙ ባሉበት እቺን ጥያቄ አቀረብኩኝ። ሚዲያዎች ነበሩ። ሚዲያዎች አትኩሮታቸው እኔ ጋር መጡ። ሚዲያ ላይ እቺን ነገር አሳልፋት እና ለዛ ጥያቄ መልስ አልተሰጠኝም። በዛ አጋጣሚ ያየሁት ጉድ ነበረና መሐመድ ስርጋጋ ያኔ ገና ልጅ ነው፣ ሙያውን ይዞ ቀረበ። ሙያው በራሱ ፐርሰናሊ ይዞ ነው የቀረበው እና ገብቶ እዛ መድረክ ላይ ላሎ ነው የጨፈረው። ያው የመሐመድ ስርጋጋ ድምፅ እንዳሁኑ ነው የሚያምረው እና ማዕት ስልጤ እዛ ውስጥ ነበረና ሽልማት ተጀመረ ለመሐመድ ስርጋጋ። ጠቅላላ በለው የነበረው መድረክ እንግዲህ መንገድ ትራንስፖርት ያለው አዳራሽ ምናልባት የሚታውቁ ሰዎች ታውቁታላችሁ፣ እዛ ውስጥ ነበረና አሁን በኋላ ይሄን ልጅ የገፈታተሩ አወጡት። መሐመድ ስርጋጋን ገፈታተሩ አወጡና ግቢ ላይ እዛ
እኔም ይሄን ሐሳብ በመናገሬ ብዙ ሰዎች እዛ ውስጥ የብዙ ሰዎችን ቀልብ ሲቤ ነበር እስከና መድረኩ ድረስ። መድረኩ ጸጥ ረጭ ያለበት ጊዜ ነበር። ስለዚህ ወጣሁኝ እኔ መስር ጋጋን ታጣቂዎች ናቸው እዛ አካባቢ ወይም ጥበቃዎች ሊበላቸው እና ወጡት። ምናልባት ሳንቲሙንም ሳይወስዱበት አይቀሩም ይመስለኛል። እና በራሱ ጊዜ ምናልባት ሊገልጸው ይችላል ይሄንን ነገር ማለት ነው። እና በጣም ተሰማኝ። እንደውም አልቅሻለሁ ይመስለኛል። እና ያሰማው ላሎ ነው ወጥቶ የጨፈረው ስልጤው ነው። እና ታመሙ በዚች ቀን ማለት ነው። ስለዚህ በኋላ ልጁ መሐመድ ስረጋ ማለት ነው ያው በዛን ጊዜ ያለውን ነው ልጁ ምለው በጣም አንገራገረ፣ ተናደደ። እንደገና ለመግባት ፈለገ ግን ተከለከለ። ይታያችሁ እንግዲህ ፍትህ በአደባባይ ማለት ነው። ፍትህን መርገጥ በአደባባይ አንድ መንግስት ብሔር ብሔረሰቦች ራሳቸው በራሳቸው ማስተዳደር ይችላሉ። በራሳቸው ቋንቋ፣ በራሳቸው አይደንቲቲ፣ በራሳቸው የመሬት ኩታ ገጠም ዋቴቨር ያሉትን የብሔር ብሔረሰቦችን ካርቴሪያ ካሟላ አንድ ሰው ብሔር ብሔረሰብ ነው። እሺ ስልጤ በዛን ጊዜ አልቀረበም። አሁን ቀርቧል፣ ሰምቷል። መብቱን ለማስከበር ይሯሯጣል፣ ግን ይረገጣል። ይሄን ልጅ ባለው ቋንቋ እሺ ስልጤን እንደ ጉራጌ ቢቆጥሩትም ይሄ ልጅ እዛ ቦታ ላይ መጨፈር ነበረበት፣ ባህሉን ማሳየት ነበረበት። ጉራጌና ብሎ ቢፈረጅ እንኳን ግን ያልሆነው ነው የሆነው። ሊያስታውሰው ይችላል። ምናልባት እዚህ ሚዲያ የሚከታተል ከሆነ ይሄንም ሊሰማ ይችላል። ዛት ይዞን ትክክል ነው ብሎም ሊያምን ይችላል። እና ከዛን ጊዜ ጀምሬ ነው ውስጤ ቢኖርም ከዛን ጊዜ ጀምሮ የነበረው ሁኔታ ጥሩ አልነበርኩምና ያው ትግሉ የጀመረው በዛን ሰዓት ነው። ማሻአላ በጣም ደስ የሚል ነውና በጣም ደስ በሚል በስልጤነት ስሜት ነው ወደ ትግሉ የገባችሁት። እንዳጠቃላይ የትግሉንም ሁኔታ ነው የገባችሁበትን ነው የገለጻችሁልን። እና ሁለተኛ ጥያቄ አንደኛውን ስለመለሳችሁት ትግሉ እንዴት ጀመራችሁ በምን አጋጣሚ የሚል ጥያቄ ነበርና መልሳችሁታል፣ ችግር የለም። ሁለተኛ ጥያቄ እቺን ጥያቄ ያው ሌሎችም ቀጣይ ለሚመጡ ሰዎችም ጭምር መጠይቃት ጥያቄ ነው። ታይዘው ባለፈውም ጠይቃታለሁ፣ ቀጣይም ተመሳሳይ ጥያቄ ናት። ምናልባት ኦዲየንስ ያላችሁ ከታች ለምን ተመሳሳይ ሆነች እንዳትሉን ማለት ነው። ሁለተኛ ጥያቄ እናንተ አሁን በትግሉ እስከገባችሁ እስካላችሁ ድረስ ትግሉን አሁን የስልጤ ህዝብ ራሱን በራሱ ለማስተዳደር ይህን ትግል ማን ነው የጀመረው? በእናንተ እስቲ ያላችሁ ነገር ትንሽ አካፍሉ። ይህን ትግል ማን ነው የጀመረው? በጣም ጥሩ ጥያቄ ነው። ይህን ትግል የጀመሩት የስልጤ ተወላጆች ናቸው። ምክንያቱም የስልጤ ተወላጆች በራሳቸው የሚተማመኑ ኃይሎች ናቸው። ቦታና ጊዜ አጥተው የቆዩ አባቶቻቸው ሲያስተምሯቸው ግፋቸውን ሲነግሯቸው፣ አያቶቻችን ሲያስተምሩን ግፋቸውን ሲነግሩን የቆየን ኃይሎች ብዙ ነበር። ግን በተደራጀ መልኩ አይደለም፣ ኢንዲቪጁዋል በሆነ መልኩ ውስጣችን የነበረው እስከ ህገ መንግስቱ አንቀጽ 39 ብሔር ብሔረሰቦች ራሳቸውን በራሳቸው ማስተዳደር ይችላሉ የሚለውን ህግን አንግበን ተሸክመን የዚህን ማንነቱን ያጣውን ብሔረሰባችንን ማንነት ለማስከበር አንድ ላይ በመሆን ይህ ማንነቱ የብሔረሰብ ማንነት የሚያሟላ ካርቴሪያ ስለነበረ ይህም ካርቴሪያ ቋንቋችን ስልጤ ነው፣ ስነ ልቦናዊ አመለካከታችን፣ የመሬቱ ኩታ ገጠም ባህላችን፣ ላሎ ሽባላችን ስንል
ጭፈራችን ስንል ያው ሁላችንም እንደምናውቀው የስልጤ ጭፈራ ለዚህ ጊዜ ስልጤነቱ ይሰጠን ነበረ። ሌላ ጊዜ ጉራጌ እንባል ነበር። ቴሌቪዥን ይሰብራል የሚባል አይነት ነገር ነበረ። አሁን ግን ስናየው እንኳንስ ቴሌቪዥን ሞባይልም አይሰብርም። እያንዳንዳችን በምንይዘው ሞባይል ስማርትፎን ላይ ያው አረጋግጠናል ማለት ነው። እና ምን ያህል በደል እንደነበረ ትውልዱ ሊያውቀው ይችላል፣ ሊገነዘብ ይችላል። ውሸት እንደነበረ ማለት ነው። ስለዚህ አደም እኔ ነኝ ታጌ ያመጣሁት ብዬ ልልህ አልችልም። ለትውልዱ አንድ ላይ በመሆን ነው የስልጤ አቀንቃኞች ብዙዎች መቁጠር ይቻላል፣ ቁጥር የሌላቸው የስልጤ ማህበረሰብ ነኝ አላንገራገረም። 3 ቦታ ቢከፈልም የሆነች ቀንና ጊዜን ጠብቆ ነኝ ነው ያለው። በቃ እኔ ስልጤ ነኝ ገና ሰበሎንኩ ይሄ ስልጤንኩ እና በጣም ደስ የሚል ነገር ነው። ትግሉ በጣም ደስ ይላል፣ ያምራል። ይሄንን ሲል አድም አይነት ምካት አናረ ልልብለሎ እና በአማርኛ ነው የምናገረው። ምንም አይነት ችግሮች አልነበሩም ልልህ አልችልም። ማሻአላህ በጣም ደስ ይላል። እና ጌት አንድ አይነት አመለካከት፣ አንድ አይነት ስልጤነት፣ አንድ አይነት መልእክት፣ አንድ አይነት ህገ መንግስት፣ አንድ አይነት ብሔረሰብ ታግሎ አንድን መንግስት አቅም ያለውን ወታደር ያለውን ፖሊስ፣ ኢኮኖሚ ስልታዊ በሆነ አተጋገልና ህጋዊ የሆነ ጊዜ አጋጣሚ ይህንን ማንነታችንን ለማስከበር በቅተናል። ለዚሁም 1993 መጋቢት 23ን በጣም አድርገን እናከብራታለን። የልማታችን ውጤት ናት። ልማታችን አሁን የምናየው ፍሬ እናንተን ማለት ነው። የትውልዱ የምናስረክብበት እለት ናት እና ሃይረንዚን ያየነበት እለት ናት እና ሆስፒታላችን ያየነባት ናት እና ዩኒቨርሲቲዎችን ያየነባት ናት። በጣም ጀንትል የሆኑ ወጣቶችን ያፈራንባት ናት። ትልቅ ሰዎችን ያከበርንባት ናት። አገራችን ደግሞ ከሌሎች ብሔር ብሔረሰቦች ጋር አንድ ሆነን ተሳትፏችንን በአግባቡ ያበረከትንባት እለት ናት እና በጣም አድርገን እናከብራታለን እና አመሰግናለሁ። ማሻአላህ እኛም ጭምር እናከብራታለን። ያቺ ቀን ለሁላችንም ልዩ የሆነች ቀን ናትና ሹክራን እየሰጣችሁ ላላችሁ ነገር ከልብ እናመሰግናለን። ሶስተኛው ጥያቄ ምንድነው? በተለይ ትግሉ ቶሎ ያልቅ ነበር፣ ትንሽ መጓተት አለ፣ ይሄ ነገር የሚባል ይነገራል እና በሰዓቱ በጣም የገጠማችሁ ተግዳሮቶች ምንድን ናቸው? ይህ ፈተና ሆኖባችሁ ትግል ቶሎ እንዳያልቅ በጣም የያዛችሁ ነገር ምንድነው? አለ የምትሉት ነገር አለ? አዎ ተግዳሮት በአንድ ትግል ሂደት ላይ ያውም የብሔረሰብ ማንነት ለማስከበር በሚደረግ ሂደት ላይ ሳይሆን ብቻ እንኳንስ የብሔረሰብ የማንነትን ጥያቄ ምላሽ ለማግኘት የሚታደርገው ውጣ ውረድ ቀርቶ በቤተሰብ ደረጃ ቤተሰብህን መንደርን ለመምራት ብዙ ፈተናዎች አሉ። ይሄ ቀላል ነገር አይደለም ብያለሁ። ቅድም ለመጥቀስ ሞክሬያለሁ። አሁን ምንድነው ዛሬ እኔ ጥሩ ነገር ለመናገር ነው የምፈልገው። ምክንያቱም ወደ ሌላው ከሄድኩኝ ጥሩ ነገር ያመልጠኛል የሚል እምነት አለኝ። አሁን ምንድነው ተግዳሮት ይኖራል። እኔም ራሴ እግር ከራሴ ጋር ሊጋጭ ይችላል።
እኔ ከሌላው ልጋጭ እችላለሁ። ድርጅት ነው የመራን የነበረው። ማንነት ለማግኘት ነበረ ጉጉታችን፣ ፍላጎታችን እና አንድ የወከልነው ሰው የለንም በተወካዮች ምክር ቤት በሽግግር መንግስት ወቅት። ሁለት ይህን ስለ የተከበሩ ፈድሉ ጀማል አላህ ይረህማቸው ጀነተል ፈርዶስን አላህ ይወፍቃቸውና እዛ ምክር ቤት ከመግባታቸው በፊት ወኪል ያልነበረን ሰው ነን። በዛ በኩል ያው እንደ መንግስት በነበረው ጉባኤ የሚጠይቅ አካል አልነበረም ስለ ስልጤ። ሁለት ሲገዙን የነበሩ ሰዎች አይደሉም ሲሉ የነበሩ ሰዎች እቺን ክፍተት ተጠቅመው አይደሉም ብለዋል። ሶስተኛው እኛነታችን የተገዛበት አይነት የሄደበት አይነት ነበር። እነዚህ ካለማወቅ ግንዛቤ ከማጣት የተነሳ መሬት የወረደ አተጋገድ የሚሰበርበት አይነት ነበር። ያው የትኛውም ትግል ላይ ስናይ ይሄ መሰባበር አይነት ነገር አለ፣ የመከፋፈል ነገር አለ። ያው እንደ ኢትዮጵያም ሳይሆን እንደ አፍሪካ ብዙ ነገሮችን እናያለን። ስለዚህ እኛም እንደዛ ነበር። ይሄ ለምን ተፈጠረ ማለትም አስፈላጊ አይደለም። ያንን መውጣት ነው ትልቁ ነገር። አሁን ያንን ችለን መውጣት ፈተናዎች ቢያጋጥሙንም ሁለት ቦታም ብንሆን ሶስት ቦታ አንድ ላይ ሆነን ይህን ማንነት ለማምጣት ጠንክረን መውጣት ነው እና ይህችን ግን የቅድም የተጠቀስኳት 1993 መጋቢት 23 የዛ የመሰባበር ያው ስልጤ ሻይ ነው፣ ይመለሳል ከጥፋቱ፣ ይነጋገራል። ሽማግሌዎች አሉን፣ አዋቂዎች አሉን። ተው ማለት ቀላል ነገር አይደለም። አንተም ተው ማለት ቀላል ነገር አልነበረም እና ይሄ ትልቅ የሆነ ቦታ ልንሰጠው እንችላለን። ወደፊትም ቢሆን ትውልዱ ይሄን ማወቅ መቻል አለበት፣ ተው ማለት። ስለዚህ ቀላል ፈተና አልነበረም፣ ቀላል ወጪ አልወጣም። ለምሳሌ ሀጂ ሻሚል ልሰቦ ያወጣው ለልጆቹ ምንም ሳያስተርፍ ነው። ሀጂ ረዲ ያው ሁላችንም እንደምናውቃቸው ትውልዱን ታውቋቸው ያስፈልጋል። በታሪክ ታውቋቸዋላችሁ። ታገሉ ሰዎች ናቸው። ሌሎቹም ባልጠራቢ ነው። ብዙ ሰዎች ባለሀብቶች በዚህ ትግል ላይ የተሳተፉ ናቸው። ብዙ ምሁራን በዚህ ትግል ላይ ብዙ እና በዚህ ነው አንዳንድ መሰናክሎች ነበሩ፣ እነሱን አልፈናቸዋል። አከሌ ማለት ስለማልፈልግ ነው ልልም አልችልም። ምክንያቱም ፈተናውን አልፈነዋል። እኛ ጋር ብቻ አይደለም የተጀመረው። ዓለም አሁን በደረሰችበት ደረጃ የሰለጠኑ አገሮች በአሁኑ ሰዓት ምን እንደሚፈጥሩ ሁላችሁም አሁን በደንብ አድርጋችሁ ስለምታውቁ ነው። እኛ ከየት ተነስተን ነው ትክክለኛ በሆነ መንገድ መራመድ የምንችለው? እና ሲያጠፋ የነበረው ተው እየተባለ ሲያለማ የነበረው ደግሞ እየተባለ ነበረ። ይሄም ጥናት ያለው ታጋይ ነበረ። ትክክለኛ ማንነቱን ለማስገኘት የሚሮጥ ሰው ነበረ ብቻ ሳይሆን ነበር። መሀል ያለውን እንተው። ጽናት ያስፈልጋል፣ ራስ ወዳድነት አያስፈልግም። ያው አንተ አንድ ውስጥ ስትገባ ራሴን አሳልፌ እሰጣለሁ ነው እንጂ ራሴ አተርፋለሁ ብለህ የምትገባ ከሆነ ከምንም አትሆንም። ስለዚህ ብዙዎች የሚታገሉበት ማህበረሰቡ እኔ ስልጤ ነኝ ብሎ የወጣበት ሀጂ ሻሚል ልሰቦ እንኳንስ እኛ እዚች ምድር ላይ ያለን በማህፀን ያለ ህፃን እንኳን ስልጤ ነኝ ያለበት ወቅት ነው።
ያሉበት ወቅት ነው እና ይሄን መስልም ነበር ፈተናዎች ቅድም ያልኩ መንግስት ገዛ አልነበረም ግን እንደዛ ሲል የትኛውም ብሔር ብሔረሰብ የትኛውም አካል አይደሉም የሚል መልስ በውስጡ አልነበረው ለዛም ነው የቡታጀራውን ይሄ ህዝበ ውሳኔ የተባለው ነው ህዝበ ውሳኔ ይሄ ህዝበ ውሳኔ አይደለም የሚባለው ድርጅታዊ ውሳኔ ይሄ ወታደራዊ ወይም የማስፈራራት ውሳኔ 5 ሰዎች በየገበሬ ማህበሩ አምጥተ እንደ ህዝቡን ምን አድርገው ህዝብ አታከብርም ማለት ነው እና ከዛም በኋላ ይሄ ህዝብ የጉራጌ አካል ሆነ ከተባለ በኋላ በተለያየ መልኩ በመታገል ያንን በማሻር እንደገና ህዝቡን ሰላማዊ ሰልፍ በማውጣት በሂደቱ አከሌ ሞራሉ አልነበረውም አከሌ ሞራል አይደለም ትግሉ ውጤት ሊያገኝ ችሏል ማለት ነው ስለዚህ ተግዳሮት ነው እና እዚህ ጋር ይሄንን መስላል በአጠቃላይ ይሄ አከሌ እንደዚህ ያደረገ ያንን አይደለም ማሻአላ በጣም አሪፍ አገላለጽ ነውና አላህ ጨምርላችሁ ደስ ይላል ቀጣይ ጥያቄ በሰዓቱ የህብረተሰቡ ድጋፍ ምን ይመስል ነበር በሰዓቱ ህዝቡ እንዴት ነበር ምን ድጋፍ ያሳያችሁ ነበርና እንዳጠቃላይ ስለ ህዝቡ በሰዓቱ በላይ ነበረው ማለት ነው ያው ህዝብ ነው ህዝብ ይዘህ ነው የምትታገለው ህዝብ የሌለበት ድጋፍ የሌለበት ነገር ምንም ማለት አይደለም እኛ እዚህ ውስጥ ያሉት ቤት ውስጥ ያሉትና ታችም ያሉት በአጠቃላይ ባይኖሩ አንተ እዚህ ጋር አትኖርም ነበር ህዝብ ስላለ ነው እኛ ትግሉን የጀመርነው ስሜት ስለነበረ ብቻ ሳይሆን ህዝብ ስለነበረ ትግል ስለነበረ እና የህዝቡ ድጋፍ በእውነቱ ለመናገር እኔ ቃላት ያንሰኛል ድጋፍ ሲባል ማንነቱ እኔ ነኝ ማለቱ ነው እኛ አይደለም ያስተማርነው ቀድሞ የተማረ ህዝብ ነው ቀድሞ ያወቀ ህዝብ ነው ቀድሞ የተጨቆነ ነው ቀድሞ ማንነቱ የተሰበረ ነው እንደማንኛውም ማህበረሰብ እንደማንኛውም ብሔር በምንም ተዳደረ በጨቦና ጉራጌ ከምባታና ሀዲያ ዋቴቨር ሃይቆችና ቡታጅራ ብቻ ሳይሆን ሌሎችም ተጽዕኖዎች የነበሩበት ህዝብ ነው ያንን የሰበረ ህዝብ ነው ያ ድጋፍ ነው ያን ሰብሮ እኔ ነኝ ያለ ሰው ነው አልተዋጠም ታመሰግን ሊመሰገን የሚገባ አባቶቻችን አያቶቻችን በጣም አልተዋጠም አልተሰበረም ስነ ልቦናው አልጠፋም አንድም ቀን አልፈጀበትም ስለዚህ ድሮ የነበረው ጎጎት መሪ ድርጅቱ ነው የሳንኩራ ዳሎቻ የአዘርነት የስልጤ አባቶች አያቶች ሰብቻው አይኔን አለሙ የት ነው ያላችሁት እንካልግስ ጀጀብናል ይወጫ አልተመከተም ስለዚህ ይሄ እነዚህ ሰዎች በኢትዮጵያ ምድር ላይ ትልቅ ጀብዱ የሰሩ ትልቅ አስተዋጽኦ ትልቅ ፓርቲሲፔት ያደረጉ አያቶቻችን ወገኖቻችን ናቸውና እናከብራቸዋለን ለዚህም ነው ህዝብ ይዘን የተነሳ ነው ለዚህም ነው ህዝቡ ከኛ ጋር ያልተለየው ለዚህም ነው የተለያየ ጎራ ያላዘው ፎር ኤግዛምፕል እኔ አሁን ለምሳሌ ከኛ የነበሩ እንደዚህ ሆነው እንደዚህ እኔ በፍጹም ልናገረው አልችልም ተጽዕኖ ነው እንደዛ ያደረጋቸው ይመስለኛል የነበረው ውርጅብኝ የነበረው ያለማወቅ ያለመበልጸግ እና ራስን አሳልፎ
ለህዝብ መስጠትን ያለመማር። ለምሳሌ አሁን አንድ ሙስና የሚያካሄድ ሰው በቃ አቅቶት እንጂ ገንዘብ አጥቶ አይደለም፣ አቅቶት ነው። አንዱ አሁን ይገድልሃለሁ እንደዚህ ካልሆንክ ቢባል ኮንፊደንስ አንሶት ነው እንጂ ያንን ነገር ለዛ ነገር የሚገዛው። እና ሀገራችን የበለጸጉት ሀገሮች ዝም ብለው አይደለም የበለጸጉት። የኖሩት ሀገሮች ዝም ብለው አይደለም፣ የኖሩት ብሔሮች ዝም ብለው አይደለም። ስለዚህ እኛ ጋር ይሄን ኃይል አይደለም የደረሰብን። ይሄን ኃይል ብዙ ከ83 10 ዓመት ነው ትግሉ። ግን አንድ ቀን ማይፈጅ ነበረ። ህገ መንግስቱን መንግስት ቢያከብር ነው ኢህአዴግ ህገ መንግስቱን ቢያከብረው ኖሮ አንድ ቀን አይፈጅም ነበር። ኢህአዴግ ሌላ ኢህአዴግ ነው የወለደው። ሌላ ኢህአዴግ ተወለደ። ስንት ሁለት ኢህአዴግ ሆነ። ስለዚህ ህዝቡ ነኝ አለ። በቃ ስልጤ ነኝ አለ። በቃ ይሄን ህዝብ ምን ታደርጓል? መንግስትን አሸነፈው። ህዝቡ ድጋፍ ነው። አንከባሎ ጣለው። ምንም ሳይኖረው ማንነቱን አገኘ። እንደ ሌሎች ብሔረሰቦች ብሔር ሆንን። ስልጤ ተባልን። በአገሪቷ ላይ ትልቁ ሳይሆን ከብሔር ብሔረሰቦች እኩሎች ሆነናል። አሁን መስከነውና የትኛውን ብሔረሰብ ደግሞ አግዞናል ናቸው ብለዋል። ትክክል ናቸው ብለዋል በዛን ጊዜ ማለት ነው። ስለዚህ እናመሰግናቸዋለን። ከጎናችን ለነበሩ ሁሉ እናመሰግናለን። ታንክስ። አመሰግናለሁ። አቶ ጨርሻለሁ። ማሻአላህ በጣም ደስ ይላልና ቀጣይ ጥያቄ ያለኝ እናንተም እድል ሰጣችኋለሁ። ገዝታ ያላችሁ ችግር የለም። ትንሽ ጨርሻለሁ። ቀጣይ ጥያቄ በትግል ውስጥ የማይረሱ ታሪክ ካለ እዚህን ታሪክ በዚህ ቦታ ይሄ ሆኖ አረሳው የምትሉ ነገር ካለ እስቲ አካፍሉ። አዎ አንድ እንትን ነበረና አጋጣሚ ሊበለው ይሄን ነገር የማይረሳ አጋጣሚ ብዬ ሶጃት ልሳን ነበረች። በዚሁ በስልጤ ድርጅት የምትታተም አቶ መሐመድ የሱፍ በሱ አማካይነት ነበረ የምትታተም የነበረው። አንድ ስልጤነታችንም የምናስተዋውቅበት መድረክ ነበረ። ተሊኮ ነበረ። እያንዳንዱ ታጋይ ሆነ የስልጤ ደጋፊም ሆነ ሌላው ማህበረሰብ እቺን ሶጃት ይገዛ ነበር። እቺን ሶጃት ሁላችንም ይዘን እንወጣለን። ማከፋፈያው ወይም ደግሞ ሶጃቱን የምናገኘው ሀጂ ሻሚል ቢሮ ነበረ እና አንድ ቀን እሁድ ነው። እኔ ያስኳቸው የሶጃት ልሳን ጋዜጣ ብር ከ50 አካባቢ ትሸጥ ነበርና እኛ ፖለቲካውን ነበር የፈለግነው። እንግዲህ በተለያየ መልኩ ነው፣ በተለያየ ስልት ነው ያንተን ማንነት ወይም ትግልህን የምትታገለው። ያችን በብር ከ50 ሂሳብ ሸጥ ነበርና አዲስ አበባ አንዋር አካባቢ ሶጃት ጋዜጣ እያልኩኝ ሰዎች ነበሩ። እንደዚህ እሁድ እድር የሚሰበስቡ ሰዎች አሉ። አንዱ ተነስቶ መጣና በጥፊ በጣም አድርጎ አጮለኝ። እንግዲህ ማን እንደሆነ አላወቁትም እና ጋዜጣውን አስቀመጥኩና ለመታገል ስሮጥ ሰውየው ወደ ሰዎቹ ሄደ። እሱ ደግሞ በተቀመጠበት ሌላ ሰው መጣና አንድ ጥፊ ሳይሆን 2 ጥፊ አቀመሰው እና ያው ቅድም እንዳልኩ ሰዎች ነበሩ፣ ትልቅ ሰዎች በመካከል ገቡ። ያው ነገሩን አወረድን ማለት ነው። ያው እነዚህ ተቃዋሚዎች ነው እንላቸው። ተው ተባለ። የዚህን ሰውየው ማንነት ለማወቅ አልቻልኩም። ያለውን ተሊኮንም ለማወቅ አልቻልኩም። ሰውየው በኋላ በግርግሩ ሰውየው እዛ ጋር አጣነው። በቃ ያኛውም እንግዲህ ዋጋውን አግኝቶ ነው ሄደው። እኔ ብቻ አይደለም የተደበደብኩት። እንግዲህ የሚላችሁ እዚህ ላይ ነው። ዋጋን ለመቀበል ነው መውጣት ያለብን።
ዋጋን እስከ ሞት ማለት ነው። ግንባርን እስከ መስጠት ነው መውጣት ያለብህ ስትወጣ ማለት ነው። የትግል ትንሽ የለውም። እና ሌላው አላህ ይረህመው ጀነቱል ፈርዶስን አላህ ይፈቀውና ፈድሉ ጀማል ጋር ሆነን ወደ ወለኔ ገባን። ይህም በዚህ በነበረው የሰዎች የአምስት ሰዎች ወደ ቡታጅራ እንዲገቡ የውሳኔ ሰዎች ማለት ነው። እንግዲህ አባተክሾ ነው ይሄንን ብተው ነው። ይሄንን ብተው ማለት ኢህአዴግ የወከለው የደቡብ ኃላፊ ነው። አባተክሾ ማለት የደቡብ መስተዳደር ነው። እነዚህ አምስት ሰዎች ብሎ ያዘዘውም እሱ ነው። እንግዲህ አንድም ቀን በስልጤ ስብሰባ ላይ በአንድ ወረዳ ስብሰባ ላይ ተገኝቶ የስልጤን ህዝብ ሮሮ የስልጤን ህዝብ ጥያቄ ያልሰማ አባተክሾ ይሄንን ውሳኔ በስልጤ ህዝብ ለማስወሰን ሲባል አምስት ሰዎች እኛ ከምን ቀር የሚለው ነገር ተነጋግረናል። ከምን ቀር የራሳችን አካሄድ ስለምንፈጥር እኛም ሰዎች ባሉበት እና ወለኔ የራሱ የሆነ ድርጅት በዛን ጊዜ ያልነበረው ያው ሰመወጋዲን ማለት ዋ ማለት ያው ወለኔ ማለት ነው። አንድ ላይ ነበረ። እኛ ኦርጋናይዝ አድርገን የድርጅት ስም የሰጣ ነው። ከዛ አኳያ ነው ወለኔ ገብተን እኔና ፈሉ አንድም ከፈሉ ጋር ፈሉ ምክር ቤት በገባበት ነው። አንድም ሌላ የወለኔ ሰው ነበረና ምክር ቤት የገባ እዛው ሁለቱም ተገናኙ። እንደዚህ ነው የሚል ነገር መጣ እና እዛ ቦታ ላይ ከፍተኛ የሆነ ችግር አጋጠመን። እኛም አላማንበትም፣ ግን እኛ የሆነ ድምፅ እዛ ሸርሽረን እንገባለን የሚል ነገር ነበረን፣ ወይም እንመጣለን የሚል ነገር ነበረን፣ ወደ አዲስ አበባ እንመለሳለን የሚል አካሄድ ነበርና አንዱ ተነሳና ያው ጥያቄው የእነሱም ሰው ስለነበረ ከፈሉ ጋር የሚተዋወቅ የምክር ቤት አባል ግን ያው በጉራጌ ስም ነው ተወዳድሮ ያሸነፈው እንጂ በወለኔ ስም አልነበረም። እናንተ እኛ ወለኔዎች ነን፣ እናንተ ስልጤዎች ናችሁ። እኛን ወደ እናንተ ለማድረግ ያበቃ የሚያደርግ ምን አይነት ሞራል አግኝታችሁ ነው የመጣችሁት የሚሉ ጥያቄ ያመጣ። ሌላ ደግሞ ሽማግሌዎች ተነሱና እኛ ከነሱ ጋር ነው ምንኖረው ምንናገረው፣ ድምጻችንም ከነሱ ነው የሚነገር። ሽማግሌዎች አንድ 3 ሽማግሌዎች ተነስተው ለሰውየው መልስ ሰጡት። እኛ መልስ አልሰጣንም። ወደ ሌላ ተንበከሳ ለመግባት ፈልጎ ነበርና ሌሎች ምክንያቱም ካድሬ ናቸው። በእያንዳንዱ ወረዳ ካድሬ ያው የመንግስታዊ ካድሬ አለ። እንኳንስ መናገር ሌላም ነገር ማድረግ ይችላል። እና በዛው ጊዜ እኔና ፈሉ መስጂድ ነው ያደርነው። መስጂድ አምቾ አይነት ነገር በልተን ኃይለኛ ብርድ የነበረበት መስጂድ ነው ገብተን ያደርነው ማለት ነው። ስለዚህ የዛች መስጂድ ማደር ብቻ ሳይሆን ሁኔታዎች ሰናምንበት ሄደናል። ሰዎች እናገኛለን ብለናል፣ ድምፅ እናገኛለን ብለናል። በየወረዳው ሁሉም ገብተዋል። በየስልጤ ወረዳ ሁሉም ገብተዋል። እኔና ፈሉ ደግሞ እዛ ጋር ነበረ እንግዲህ የተመደብነው። እዛ ጋር ደግሞ ያለውን ነገር አይተን ወተናል እና ያ ገጠመኝ ነው። በጣም የሚከፋን ጊዜ ነው። አንድም ቀድመን አውቀነዋል ውሳኔው ምን እንደሚሆን። ሁለቱም እዚህ ጋር የነበረው ሁኔታ ማንንም ለኛ ቀርቦ ያለውን የውስጡን ሊነግረን አልቻለም። እነዚህ ሽማግሌዎች ያው ሀየዎች ናቸው። ሀዮ ማለት በጣም አዋቂ ሽማግሌ ናቸው። እነዚህ ሽማግሌዎች ያው እንትኑን በአግባቡ ሰዎቹን እዛ ያሉትን ሰዎች መልሰውልናል ማለት ነው፣ በእኛ ላይ እንዳያምፁ እና ይሄን ይመስል ነበር። አዎ ማሻአላህ በጣም ደስ የሚል ነውና እና ቀጣይ ጥያቄ ምንድነው አሁን ስላለው ስልጤ እንዴት ነው ሁኔታውን ያለበት ሁኔታ ምን ይሰማችኋል? ይሄን ነገር ስታዩት ያለው ሁኔታ ምን ይሰማችኋል? እስቲ ስልጤ ያለበት ሁኔታ ማሻአላህ አልহামዱሊላህ ተመስገን።
ለዚህ ላደረሰን አላህ አልሐምዱሊላህ። ብዙ ነገሮች ቢቀሩንም አልሐምዱሊላህ ማንነታችን ቅድም ያናጥቀን ለብዙ ልማቶች በቅተን ለብዙ ልማቶች በቅተናል። ብዙ ልማቶችን እንሰራለን። ተነሳሽነቱ አለ፣ ትውልዱ አለ፣ ወጣቱ እንኳንስ ለራሱ ስልጤ ሌላውን ማህበረሰብ ያለማ ነው፣ አገርን ያለማ ነው፣ ተግባቢ ነው፣ ሰጪ ነው፣ ሰራተኛ ነው። ቁጭ ብሎ የሚበላ የለም። የቀረው ሲቀር ይማራል፣ ያስተምራል። የሚቀረው ያልኩት ብዙ ነገሮች ይቀሩናል፣ ብዙ ነገሮች ይቀሩናል። መማር አለብን፣ መማር አለብን። አሁንም ይህን አልጋ ባልጋ ነው ማለትም አይደለም፣ መስራት አለብን። ምክንያቱም ማሻአላህ ስልጤ ሰፈር ብዙ ቦታ አለ። ምናልባት ከኢትዮጵያ ውጭ ምናልባት አላውቅም። ስልጤ ሰፈር በኢትዮጵያ ውስጥ በአዲስ አበባ፣ በአዳማ፣ በሆሳና፣ በሐዋሳ ሀቴቨር ባሉት ከተሞች ስልጤ ሰፈር አለ። ስልጤ ሰፈር ማለት የሞቀ የለማ ሰፈር ማለት ነው። ማሻአላህ በጣም ስልጤ ብዙ ቦታ ላይ ያለ ከአዲስ አበባ ጀምሮ። ስለዚህ የገገናይ ደግሞ አልሞት አለብና የገገናይ ሰፈረ ደግሞ የጨኝ ነቢ የታገን ነቢ ማልዳዶና የሞትቡይ የቤርቸና የሞትቡይ ዲታይ ደግሞ ያጀጉነይ ለሽግግር ትውልድ ያጀገነይ ሰብ የናረቢ ኤት ሊሞት አለቢ ባጭር ጊዜ ውስጥ ማልማት የሚችል ኃይል ነው አለ። ስለዚህ ይሄንን በተባበረ ክንድ ለማልማት ዝግጁ መሆን አለብን የሚል ያው መልእክት አለኝ። ማሻአላህ በጣም ደስ የሚል ነገር። ዋናው ትልቁ ነገር ሀገራችን ማሳደግ ነውና ቀጣይ ጥያቄ ለዚህ ለወጣቱ ትውልድ የምታስተላልፉት መልእክት አለ? አዎ መልእክቱ ያው በየፈርጁ ስቲል እየተላለፈ ነው ያለው። ወጣቱ ትውልድ ማለት እናንተ ናችሁ። አልহামዱሊላህ አልহামዱሊላህ ማለት የዘራዊ በቀላ ትውልድ የሚዘራ ነው፣ የሚበቅል ነው። ቴት ከበበቀላ ፈየ ምርት አለይ በሉት አኩ ምርተይ ቶቡን አለም በሉት የባዳም ኡመር ከነቀልኩም ታዋልኩም በሉት አይነኩን እንዴት ነው ለምን ወዴት እንዴት እያላችሁ ነው። ይሄ ካለ ጥያቄ ወጣቱ የማይለማበት ምክንያት ምንም የለም። ልማታዊ አስተሳሰባችን በመጀመሪያ ደረጃ ትምህርታችን ቢሆን ዕውቀታችን ቢሆን ህዝባዊ አመለካከት ቢሆን በየደረስንበት እንደምንሰራው እዛም ዞን የመስራት አቅማችን፣ የማገዝ አቅማችን፣ የማስተማር አቅማችን ደምረን ሌሎች
ከደረሱበት ሳይሆን ለሌሎች አስተማሪ የሆነ ልማት የምንሰራ ሰዎች ትውልዶች እንሆናለን ማለት አለኝ እና ይሄንን አሁን ጊዜው በጣም የተመቻቸ ነው። ለመማር የተመቻቸ ነው። ለማስተማር የተመቻቸ ነው። ሁሉ ነገር ዲጂታላይዜሽን ነው። የቤታችን ትምህርት አለ። በየትኛው መልኩ እንዴት አድርገን መማር እንችላለን የሚለውን ለወጣቱ ምንም ሊሳነው የሚችል ነገር ስለሌለ ይሄን መተግበር መቻል አለበት ነው ማለት። ወኔው የመጣ ወጣት ፖቴንሻል ያለው ውስጥ በጣም አቅም ያለው ወጣት ስልጣዊ ዞን ብቻ ሳይሆን አገራዊ ዓለማዊ በየትኛውም ቦታ ተሳትፎ ማድረግ አለ። የትኛውም ስራ መስራት መቻል አለበት። የትኛውም ቦታ ገብቶ የመስራት ኮንፊደንስ ሊኖረው ይችላል። በዓለም ደረጃ ዓለም የኛ ናት። ዓለም የትውልዱ ነው። ስለዚህ እውቀት ይቀድማል። ይሄን ስል የማማር የማስተማርን ሂደት አጠንክረን ብንሄድ የተሻለ ትውልድ የሚፈጠርበት አይነት ሳይሆን አሁን ለናንተ አጋዥ የናንተን አይቶ ይሄን ጥሩ ነገር አይቶ እኔ ካሁን በኋላ ወጣቱ እንጃ ልባለ ቦታ ይውላል የሚል እምነት የለኝም። የስምንተኛ ክፍል ተፈትኖ እኔ አዲስ አበባ ሆቴቨር ሌሎች ቦታዎች ይሄዳል የሚል እምነት ለገንዘብ ለማካበት በጣም ቀላል ነው። ገንዘብን ማግኘት በጣም በቀላል ዋጋ ማግኘት እንችላለን ከተማር ካወቀን እና ትውልድ ኃላፊነት የሚሸከም ነው። ኃላፊነቱን ይኸው ወደ ህዝብ እያደረሰ ነው። በዓለም አቀፍ ደረጃ እንደዚህ አይነት ሚዲያ ህዝባዊ የሆነ ሚዲያ መንግስታዊ የሆነ ሚዲያ ልማታዊ የሆነ ሚዲያ እየፈጠረ ነው ያለው። ወጣቱ ተጠናክሮ መቀጠል አለበት ነው የምለው። አመሰግናለሁ። ሰላም አለይኩም ሻምሴ። አንድ እድል ብቻ የሆነ የተያዘ እድል ጥያቄ ነው። ታራሽ ትንሽ ጥያቄ ነች። ወደ አትረብሽ አታስገቡ ሞኒተር አትረብሽ። ኦኬ በጣም እናመሰግናለን እና በጣም ጥሩ ነውና አላህ ይጨምርላችሁ። ቀጣይ ወደ 10ኛ ጥያቄ ሲሄድ በዚህ ሁሉ ሂደት እናንተ የኮራችሁበት ትልቁ ስኬት ምንድን ነው? እኔ በጣም አድርጌ አመሰግናለሁ። እስቲ ነው እየኮራው ነው ያለሁት። አሁን እስካለሁበት እድሜ ድረስ እየኮራው ያለው በትግልም ጊዜ ኮራ ነበር። ምክንያቱም ለመታገል መብቃቴ ማለት ነው። አንድ የሆነች ትንሽ እገዛ ለማህበረሰቤ ትንሽ እገዛ የአንድ ሰዓት እገዛ ሊሆን ይችላል፣ ሙሉ ቀን ሊሆን ይችላል፣ ሐሳብ የማቅረብ ሊሆን ይችላል። በቃ ይሄ ያኮራኝ ነበርና አሁን ደግሞ ቅድም ያልኩ 1993 መጋቢት 23 የድላችን የክብራችን የማንነታችን የልማታችን ከአገር ክፍያ ነበር። የአገር የልማታዊ ክፍያ ያገኘንበት ምንም የሌለው ዞን 10 ዓመት ሙሉ ምንም ያልተሰራበት ዞን ከዛ በፊት በነበሩት ይሄ ቡርዣዊ አገዛዝ የተከፋፈልንበት ጊዜ ምንም ያላገኘ ዞን እንግዲህ በመጋቢት 23 1993 ጀምሮ የተሰሩትን ልማቶች ክብርም ጭምር አንገታችንን እኮ አልሰበርንም፣ ቀና አድርገናል። ይህ ኩራታችን ነው ለሁላችን። እኔ ብቻ ሳይሆን ህዝባችን የኮራበት ቀን፣ ህዝበ ውሳኔው ህጋዊነቱ የተረጋገጠበት ከፍታችን ከፍ አለበት ቀን ይበልጥ
እኮራለሁ ኮርቻለሁኝ በጣም ደስ ብሎኛል ይሄ ነው እንግዲህ አመሰግናለሁ ጥያቄው ምናልባት ማሻአላህ በጣም አሪፍ ነውና አላህ ይጨምርላችሁ እና ሁለት ጥያቄ ነው ያለኝ አንደኛው አቡዘር ከጡራ ይላከልኝ ጥያቄ ያለ እሱን ማቀርብላችኋለሁ ሌላው የመጨረሻ ጥያቄ የወደፊት የእናንተ ተስፋና ምኞት ምንድነው በወጣቱ ላይ ሊሆን ይችላል እንዳጠቃላይ ምንድነው የእናንተ አመሰግናለሁኝ ሸምስ ሚዲያ ምንድነው የወደፊት ህልማችን ያው ልማት ነው እገዛ ነው በሐሳብ ሊሆን ይችላል በገንዘብ ሊሆን ይችላል በቁስ ሊሆን ይችላል ባለን ሁኔታ ከህዝብ ጋራ ያለኝን ፓርቲሲፔት በማድረግ ልማታችንን ማፋጠን ነው እንደ ሀገር ፓርቲሲፔት ማድረግ ነው ተሳትፏችን ስልጤ ኢትዮጵያ ነው ስልጤ ተወላጆች አሁንም በከፍተኛ ደረጃ እንደ ሀገር የሚሰሩበት ሁኔታ ስላለ ሌላውም በእንደዛ አይነት ሁኔታ የመተካካትን ስራ እንዲሰራ ማበረታት ነው እንግዲህ ያው እንደሚታዩኝ ነው ያው ጊዜው እስከፈቀደ ድረስ ያለኝ ሁኔታ እስከፈቀደ ድረስ ባለኝ አቅም ከእናንተ ጎን ከማህበረሰቤ ጎን ከሀገሬ ጎን ሆኜ ልማት ነው እንግዲህ ልማት ማለት ያው የተለያየ ፈርጅ ነው ያንን ለመስራት እንደው ብሎልኝ አይደል ከሌሎችም ጓዶቼ ሞልተዋል በየቦታው ከናንተ ልጆቼ ጭምር ከአባቶቼ አባቶቻችን የዱዓ ሰዎች አሉ እነሱን በማክበር የሚሰሩ አሉ በስልጤ ዞን ለሚሰሩ በአጠቃላይ እገዛ በማድረግ እገዛ ትምህርትን በመስጠት የተሻለ ትምህርት ያለው ሰው ትምህርት በመስጠት የልማት አቅጣጫ የምናሳይበት ጊዜ በጣም ቅርብ ይሆናል ምክንያቱም እናንተ ያላችሁ እኔ በጣም ተማምኛለሁ ይሄ ይመስለኛል እንግዲህ ወደፊት የምንሰራው ስራ የትብብር ስራ ይሆናል የቅንጅት ስራ ይሆናል ምንም አይነት ዝቅ ባላንበት ምንም አይነት ኮሽታ ይሄ ኮሽታ ሲሰማ መተከስ በጣም ለግ አይደለም ያኔ ነው ማስተማር ኮሽታ ሲመጣ ማስተማር መቻል ዛጁሬት ማድረግ አያስፈልግም የሆነች ነገርን ይዘን እንደገና ያቀጣጣናት የሆነ ክብሪት መልኳኮስ ሳይሆን ተው የሚለው ነገር መማር መቻል አለበት እንስራ የሚለው ነገር ቀንና ሌሊት አሁን ጊዜው ቀንና ሌሊት የምንሰራበት ነው ስለዚህ ሌሎች የዓለማችን ክፍል ከደረሱበት ማንደርስበት ምንም ምክንያት የለም እና የመቀናጀት ነው የመከባበር ነው እና የመሰለጣጥን ነው ስልጣኔ ገና ምንም ነገር ሳንጨብጠው ሆነ መፎለል አያስፈልግም መስራት ነው በቃ እኩል ለመሆን መስራት አለብን የገምታለሁ እና ምንድነው የአንድ ነገር ምናልባት ተጨማሪ አድርገህ ከሰጣኝ ለመግለጽ እፈልጋለሁ የጦራ ማን ነው ዳሎቻ ነው ጦራ ነው ያልከኝ ጥያቄ ምናልባት ቀድሞ በዚህ ትግል ውስጥ ኢንፎርሜሽን እንዴት ነበር የምትለዋወጡት የሚለው ነበር ያው በዘመኑ ነበር
አቡዘር ነው የላከልን። በትግሉ ወቅት የወረዳዎች የእርስ በርስ ግንኙነትና የመረጃ ልውውጥ እንዴት ነበር? አሁንም ያለው ትውልድ የአሁኑ ትውልድ ማለት እና በጋራ ወደ ለውጥ ትግል ለመግባት ምን ማድረግ አለብን? እና ሁለቱ ናቸው። ከወረዳ ወረዳ ያለው ግንኙነት የመረጃ ልውውጥ ምን ይመስላል? ከዛ በኋላ ትውልዱ ደግሞ እንዴት አድርጎ ነው ወደ ለውጥ የሚሄደው? በምን መልኩ ወደ ትግል ግባ የሚል ነው። እሱ የመረጃ መለዋወጥ በዛን ጊዜ በነበረው ሁኔታ ነው። ሰው በሰው በደብዳቤ ያው ዲጂታል የሆነ ያሁን ይሄ ስልክ በነበረበት ሰዓት ነው። ስለዚህ እንደ ጊዜው ነበረ። የገበያ መልእክት አለት ብዙ ሰዎች አሉ። ቅድም ያለው ህዝብ ነበርና ምስጢራዊ ሰው አለ። በእንደዛ አይነት ሁኔታ ነበረ ይሄ መረጃን መለዋወጥ። ሌላው ቅድም ያልኩ ነገር ነው። ቅድም ያልኩ አንድ ወረዳ እንደዚህ አይነት ነገር ችግር አለበት ብሎ ለማለት ነበረ አልነበረ ለማለት አልነበረም ነው የምለው እኔ። አልነበረም፣ በቃ ባልነበረ ነው የምዘጋው። ነበረ ካልኩኝ የሆነ ያቺ ነገር እየኮረኮርን ነው የምንሄደው። ምክንያቱም የኮረኮርና ስንሄድ ደግሞ ሌላ ነገር ይኮረኮራል። አሁን ያ አንድም ሰው ቢሆን ሳይሆን ሁሉም ነው የምለው እኔ። ለሁሉም ነው አላህ ኸይር ጀዛውን ለዚህ ለበቃው ሁሉ ተባሪነት ሎጣይ ሁሉም ወለብነተ ቀበጠና ያሬ ሰውቲ ለናራይ ሁሉም ዲታይ ላጄጄ አላህ አልহামዱሊላህ። ምናልባት አማርኛ ለዚህ ላበቃን ምስጋና ይድረሰው። ማንነቱን አጥቶ ሲንከራተት ለነበረው ስልጤ፣ ሲጮቀና የነበረው ስልጤ፣ ላሙ በጉ ሌሎችም ሲደረግ የነበረው ስልጤ አሁን ማንነት ቀላል ነገር ቋንቋ ብቻ አይደለም። ይሄ ስነ ልቦና አለ፣ ውስጣዊ የሆነ ነገር። የልማት ቦታ አለ፣ ልማት የምታለማበት፣ እርሻ የምታርስበት፣ ለልጆች አርሰ የምታበላበት ቦታ አለ። ያንን የተከለከለበት ወቅት ነበር። አሁን ግን ሰርቶ ይበላል፣ ልጆቹ ሰርቶ ያበላል። በጣም የሚገርም። ስለዚህ ይሄንን አንድ ላይ ሆነን ነው ያመጣ ነው። ወረዳ 8 ወረዳዎች ነበሩ፣ አሁን ወደ 10 ገብተዋል። ስለዚህ እኔ ነኝ የሚል ነገር ነው። እኔ በጣም እኔ ነኝ። እኔ ገንዘብ ቢኖረኝ እኔ ነኝ። እኔ እውቀት ቢኖረኝ እኔ ነኝ ካልኩኝ ሌላውስ ምንድን ነው የሚሰራው? ሌላው ምን ነበረ? ከማን ጋር ነው? ስለዚህ በእንደዛ አይነት ሁኔታ ነው ዳዶቻ ነው ማን ነው ጦራ እና ቅድም የጠየኩ አንድ ነገር ምንድነው ቅድም ሳልገልጻት ያለፍኩት አዛዥ ተሾመ ነው ደሞዝ የሚያገኘው የሚለው ውሰደው። በአሁኑ ሰዓት የተገኘውን ጥቅም እስቲ ስንት ሰው ነው ባለ ደሞዝ በወር ይታይ እንግዲህ ስንት ሰው ነው ደሞዝተኛ የሆነው? ያ እሳቸው ግራድ አማን ኦርዶፎ ጃቤ የተናገሯት ነገር መጣች ማለት ነው። እኔ እዛ ውስጥ ስለነበርኩኝ እኔ አሁን ደሞዝተኛ ነኝ። እኔ አዚስ ታይም እኔ ደሞዝ ይቀበላለሁ በወር ማለት ነው። እኔ ደሞዝ በሚቀበልበት ሰዓት ሁሉ እሳቸው የተናገሯት ነገር መሬት ለመስጠት ነው። እኔ ሁሌ ትዝ ነው የሚለኝ ሳይሆን ይሄ የአንድ ሰው ራዕይ የአንድ ሰው አመለካከት ያረፈበት ደሞዝ ብዬ ነው የምገምተው። ታንክስ አለ ጀነተል ፈርዶሽን ይወፍቃቸው። ለገራድ ኦርዶፎ ጃቤ ለሙጎ ሁለተኛ ደረጃ ትምህርት ቤት
ሙሉውን ያበረከቱ ሰው ናቸው። ለዚያውም ትምህርት ቤቱ በእሳቸው ስም አይደለም የተጠራው። ትምህርት ቤቱ ሙጎ ትምህርት ቤት ሁለተኛ ደረጃ ነው ያለው። ምናልባት ይሄንን ሚዲያ የሚከታተል ሰው ካለ የመንግስት አካልም ካለ በእሳቸው ስም ቢጠራልኝ ደስ ይለኛል። ሳይሆን የብዙዎች ፍላጎት ነው፣ በጎነትም ነው፣ ጥሩነትም ነው፣ ለሌሎችም አስተማሪ ነው እና ይህን ለማለት ነው። በጣም አድርጌ ነው የማመሰግነው ሸምስ ስለፈቀድክልኝ። ማሻአላህ አላህ ጀነተል ፊርደውስ ይወፍቃቸውና የሆነ ነገር አስተዋጽኦ አድርጎ የሄዱ ናቸውና ሁሌም ስማቸው በኸይር ነገር የሚወሳባት ነው። አላህ ይጨምረው፣ ጀነተል ፊርደውስ ይወፍቃቸው። ማሻአላህ የመጨረሻ ጥያቄ አንድ ጥያቄ ልጨምርላችሁና ገስት ባሉ ሰዎችም አንዳንድ ነገር እንቀበላለን። የመጨረሻው ጥያቄ ምንድነው? ስለ ስልጤ ልማት ማህበር ሲያስቡ ምን ይላሉ? አሁን ያነሳችሁት ነገር አለ፣ ሆስፒታል፣ ሃይረንዚ በርካታ ነገሮች ናቸው። አሁን ያለው ለውጥ ብዙ ነገር አለና ጤና ጣቢያዎችን ጨምሮ ትምህርት ቤቶችን፣ አንደኛ ደረጃ ትምህርት ቤቶችና ብዙ ትምህርቶች አሉ በየወረዳው ማለትና የዚህ ሁሉ መሰረቱ መጀመሪያ የእናንተ ነው። ከእናንተ ቀጥሎ ስልጤ ልማት ማህበር ተወለደ። ከሱ ቀጥሎ ደግሞ ስልጤ ልማት ማህበር ደግሞ አቅፎ በርካታ ልማቶች ሰርቷል። እንደ አጠቃላይ ስለ ስልጤ ልማት ማህበር ምን ያስባሉ? ምን ይሰማዎታል? አሁን እሱን ሲያስቡት ራሱ በጣም ጥሩ ጥያቄ ነው። ትግሉ ያው አንድ ራሱ ስትታገል ከማንነት በኋላ የምታመጣው ልማት ነው። ቅድም ለመጥቀስ ሞክሬያለሁኝ። ልማት ካልተሰራ ማንነት ዋጋ የለው። በቃ ልማቱ ማንነቱ ወልዶታል። ወጥ አልኩ እኮ ድርሻችንን አግኝተናል። በቃ ድርሻ ለምሳሌ በአንድ ቤት 2 ሰዎች 3 ልጆች 4 ልጆች ቢኖሩ ወይም አንድ ላይ ይበላሉ ወይም ድርሻ ይሰጣቸዋል። እኛ ደግሞ በዚች በኢትዮጵያ ምድር ላይ ምንም ድርሻ ያልነበረን ምንም የልማት ስም በዚች በስልጤ ዞን ላይ ትምህርት እንበል ሆስፒታል፣ ሌሎች ያልተሰሩበት ምድር ነበረና አሁን 1993 መጋቢት 23 ከህዝብ ውሳኔ በኋላ የተሰሩ ልማቶች ቀላሎች አይደሉም። በእውነቱ ነገር ልማት ማህበሩን በጣም አድርጌ አፕሪሼት አደርጋለሁ። አመሰግናቸዋለሁ። በጣም አድርጌ ዶክተሮችን ፕሮፌሰሮችን ያፈራችሁ እናንተ ናችሁ። ዶክተሮችን ፕሮፌሰሮችን ስፔሻሊስቶችን ያፈራችሁ የስልጤ ልጆች ናቸው። የስልጤ ጀግኖች ናቸው። አላህ አቅሙን ይጨምርላችሁ። ዓለም አቀፍ የሆነ አቅም አለ ይስጣችሁ። ሃይረንዚ 100 100 100 1 2 3 400 ከዛ በላይ ተማሪ በአመት ያስተናግዳሉ። የሃይረንዚን ተማሪዎች አንድም ሰው ሳይወጥባቸው ወደ ቀጣይ ዩኒቨርሲቲ ያስገባሉ። ሆስፒታሎችን ይሄ ማህበራዊ አገልግሎት ምንም የሌለውን ስልጤ ምንም ያላየውን ምንም ያልተረዳውን ስልጤ ያንን ሆስፒታል በመስራት ምን የመሰለ ዓለም አቀፋዊ የሆነ ሆስፒታል ስፔሻላይዝድ የተደነቀ ሆስፒታል የሰራ የስልጤ ጀግኖች ናቸው። የስልጤ ልጆች ናቸው። ልማት ማህበሩ ማንነቱ የወለደው ነው። ስልጤነቱ የወለደው ማህበር ነው። ስለዚህ ወራቤ ዩኒቨርሲቲን ውሰዱት። ዓለም አቀፍ የሆነ ዩኒቨርሲቲ ነው። የተለያዩ ዓለም አቀፍ ዩኒቨርሲቲዎች ጋር ግንኙነት መፍጠር የተለያዩ ግብአቶችን በመስጠትም ሆነ በመቀበል ያለ ዩኒቨርሲቲ ነው። ለዚሁ ዩኒቨርሲቲ ከተቋቋመ ጀምሮ
ብዙ የኢትዮጵያ ልጆችን አስተምሮ ያወጣ በዛች በስልጤ ምድር ውስጥ የሚገኝ ያ የልማቱ ትሩፋት ነው። የማንነቱ የወለደው ልማት ትሩፋት ነው። ስለዚህ ያልጠቀስኳቸው ዞኑ በአሁኑ ሰዓት ኢንዱስትሪ መንደር የተማሪዎች ምገባ የሃይረንዚ ተማሪዎች ምገባ በየወረዳውና እንደገና ባሉ ሃይስኩሎች እንደ ጀስት ሃይረንዚ አይነት ሁኔታዎች ለማካሄድ ጥረት የሚያደርግበት ጊዜ ነው። በማዕከላዊ ኢትዮጵያ ፈርዶስ አህመድ አምና አንደኛ የወጣችበት ሃይረንዚ የልማቱ ውጤት ነው። አሁን አዲስ አበባ ግራጁዌት አዲስ አበባ ዩኒቨርሲቲ በመማር ላይ የምትገኝ አንድ አመት ተማሪ ማለት ነው። ስለዚህ ይሄ የልማት ማህበሩ ውጤት ነው። ቅድም ተናግሬያለሁ። ዛሬ ቀኑ ስለማይበቃኝ ጉለቶችን አልናገርም። ጉለቶች ጥሩ በመናገር መሸፈን መቻል አለባቸው። ሁሉም ራሱን ማየት መቻል አለበት። የማያለማ ማልማት አለበት። የማይሰጥ መስጠት አለበት። ራሱን ከቤቱ ጀምሮ ልጁን ማያስተምር ልጁን ማያስጠና ማስጠናት መቻል አለበት። ከወለደ በኋላ ምንድነው ማድረግ ያለበት? መደረግ ያለበትን ነገር ጊዜው የሚፈቅደው የእርሻ ጊዜ እርሻ ነበረ። መሬት የሚሰጥበት ጊዜ መሬት ሲሰጥ ነበር። ጎጆ የሚሰራበት ጊዜ የሆነ ዘገር የሚባል ነገር የለም። ዘገር ጎጆ ያ ይሰጠው ነበረ ትውልዱ። አሁን ልማታዊ አስተሳሰብ ይዞ እንዲወጣ የሚያደርግ ማህበር ነው። ያው በተለያዩ ከተሞች ቅርንጫፍ ጽህፈት ቤቶች አሏቸው እና በዛ አማካይነት አዲስ አበባም ያው ብዙ ጉድ ያሉ ነው ሳይሆን ከአዲስ አበባ መስተዳደር ጋራ ጥሩ ግንኙነት በማድረግ እንደማንኛውም ሌሎች አጋር ድርጅቶች ጋር ቦታ አግኝቶ በስራ ላይ ነው። ሁሉም ሊያግዛቸው ይገባል። ሁላችንም ልናግዛቸው ይገባል። ሁላችንም እቺ ስልጤ ማህበርን መታወቂያ ይዘን ልማቱን ማጣጣፍ አለብን። ነገ ዛሬ ሳንል አቅም አለን። እውነቱን ለመናገር አቅም አለን እና ይሄንን ነው ምለው። ትንሽ አረዘምኩት ይመስለኛል። በጣም አመሰግናለሁ። ማሻአላ ምንም አላረዘማችሁና በጣም ጣፋጭ ሆነና አላህ ይጨምርላችሁ፣ እድሜያችሁን አላህ ያርዝማችሁ። ምናልባት እዚህ ውስጥ ያላችሁ 150 ምናምን ሰዎች ያላችሁ አደም እና የስልጤ ራሱን በራሱ ለማስተዳደር ከለፉ አባቶቻችን ዋጋ ከከፈሉ አባቶቻችን መካከል አንዱ ናቸው። ዛሬ ያሳለፉትን በትንሹም ቢሆን ለኛ ሊያካፍሉን እዚህ መጥቶ ነበር። ይሄንንም ያው ሰምታችኋል። ምናልባት ያልሰማችሁ ያለፋችሁ ካላችሁ ኢንሻአላህ ዩቲዩብ ላይ ይጫናል፣ በዩቲዩብ ማየት ትችላላችሁ። ይሄ የሚጣል ነገር አይደለም፣ የሚቀመጥ ታሪክ ነውና ስለዚህ ሁላችሁም በተቻላችሁ አቅም ዩቲዩብ ገብታችሁ እያንዳንዱን እዩት። ከዛ ሐሳቡን ለመስጠት ያመቻችኋል ማለት ነውና ከልብ እናመሰግናለን። አክብራችሁን መታችሁ ሐሳቡን በዚህ ማታ እያከፈላችሁንና በጣም ደስ ይላልና የመጨረሻ የምትሉን ንግግር ካለ ልስጣችሁና እንትን እናደርጋለንና የመጨረሻ የምትሉን ነገር ካለ መዝጊያ። አዎ እኔ አመሰግናለሁ። ሸምስ ሚዲያ በጣም አድርጌ አመሰግናለሁ። ያው ብዙዎቹን ብያቸዋለሁኝ። ራስን ማየት ነው። ራስን ማየት እድል ነው። ራስን ማየት እድል ነው። ለሰዎች እንዲነግሩን መጠበቅ የለብንም። ቁጭቶች ያስፈልጉን። ቁጭት ያስፈልጋል። ሀይ ለምን እንዴት ወዴት የሚለው ቅድም የጠቀስኩት ነገር አለ። ያ ካለ ፎር ኤግዛምፕል እንደው ለምሳሌ ውሰዱ ሸምስ ሚዲያ፣ ሌሎች ሚዲያዎቹም አይቻለሁ። የስልጤ የልጆች ሚዲያ አይቻለሁ። የሴቱንም የወንዱንም ሁሉን አፕሪሼት አደርጋለሁ። ሁሉ በጣም አድርጌ ነው ማደንቃቸው። ስለዚህ በተለያየ ስራ መሰማራት መቻል ያስፈልገናል። በተለያየ ስራ
የተለያየ ስራ ውስጥ መግባት መቻል አለብን። መማር አለብን። እንግዲህ ቅድም የተናገርኩት ነው። ስንት ነው? ወደ 30 40 50 ዶክተር ስፔሻሊስት ሰብ ስፔሻሊስት ከተማርን መወያየት እንችላለን። ከተማርን መናገር እንችላለን። ኮንፊደንሱም ይኖራል። ያልተማሩት አይናገሩም ማለት አይደለም። ድሮም ኮንፊደንስ አለን፣ አሁንም ኮንፊደንስ ነው። በራስ መተማመን አለን። በራስ መተማመናችን ሰርተን እንበላለን፣ ለሌላውም እናስተምራለን። ስለዚህ መስራት መቻል አለብን፣ ማትረፍ መቻል አለብን። ሀገራችን ተሳትፎ ማድረግ መቻል አለብን። በሁሉም ዘርፍ ማለት ነው። በሁሉም ዘርፍ ይሄ አከሌ ዘርፍ ነው፣ ይሄ ሌላው ዘርፍ ነው ሳይሆን እኛ ሀገራችን አንዱ ብሔረሰብ ስልጤ ነው። ካሉት ብሔረሰቦች አንዱ ስልጤ ነው። ስልጤ በየትኛው መልኩ ጎደሎ መሆን የለበትም። ኋላ ቀር መሆን የለብንም። ስለዚህ እቺን ምናልባት ያው በተሰጠኝ ጊዜ እቺን ልጥቀስ ብዬ ነው። አመሰግናለሁ። ማሻአላህ በጣም ደስ ይላል። አላህ ጨምርላችሁ። በጣም ደስ ይላልና አሪፍ የሆነ መልእክት ነው የሰጣችሁን። ኢንሻአላህ እኛም ያንን የእናንተ መልእክት ተቀብለን ተግባራዊ ለማድረግ እንሞክራለንና አንድ በተለይ ልዩነት የሚያሰፋ ነገር መሆን የለበትም። መጥፎ አይደለም። በጥሩ ነገር እንሸፍን ያላችሁት ነገር ትልቅ ነገር ነው። ሁሉም ሰው ወጣቱም ሁሉም ያንን መከተል ቢችል ብቻ ልዩነቱን ላይ ከምናተወክር መልካምና ጥሩ ቦታውን ነውና በየትኛውም ቦታ የሆነ ችግሮች ይኖራሉ። እንዳላችሁትም በየትኛውም ትግል ልዩነት ይኖራል። አለመግባባት በትንሹ እንኳን በቤተሰብ ደረጃ እንኳን በትግል ቅርና ብላችኋልና ያንን ስለሆነ ሁላችሁም ከታች ያላችሁም ከላይ ያላችሁም ልዩነቱ ላይ ብቻ ሳይሆን አንድነቱ ላይ እናተወክር፣ በሚሻለው ላይ በደንብ አድርገን እናተወክር የሚለውን በደንብ እንወስድላችሁ። ለሰጣችሁን ሀሳብ ከልብ አመሰግናለሁ። ኢንሻአላህ ገስት ያላችሁ ሰዎች ጥያቄ አይደለም ጀስት ምናልባት የተሰማችሁ ነገር ካለ አንዳንድ